ሆነ ጊዜ በተራሮች በተከበበ ትንሽ መንደር ውስጥ ማርኮ የተባለ የ24 ዓመት ወጣት ይኖር ነበር። ማርኮ በጣም ያልተረጋጋ ሰው ነበር። አእምሮ ሁል ጊዜ በሐሳቦች የተሞላ ነው። ቀኑን ሙሉ የተለያየ ሐሳቦች ይመጡበት ይሄዱበት ነበር። እነዚህም ሐሳቦች እርሱን በጣም ያስጨንቁትና ያደክሙት ነበር። ሁል ጊዜ ስላለፈው ሕይወቱ ያዝናል፣ ስለ ወደፊቱም ብዙ ይጨነቃል። በእነዚህ ሐሳቦች ምክንያት አእምሮ እንደ ነፋሻማ አውሎ ነፋስ ሆኖ ነበር። ሰላም አይሰማውም። በደንብ መተኛት አይችልም። በቅጡ እንኳ ፈገግ ማለት እስኪረሳ ድረስ። አንድ ቀን ማርኮ በርቀት በተራሮች ውስጥ ያለ አንድ መንደር እንደሚገኝ ሰማ። ሰዎች በዚያ መንደር ጥበበኛ በእድሜ ገፋ ያለ ሰው እንደሚኖር ይናገሩ ነበር። ያ ሰው በከተማው ውስጥ ታዋቂ ሳይኮሎጂስት ነበር። በሕይወቱ ብዙ ሰዎችን ረድቶ ነበርና እናም በአእምሯቸው ውስጥ ሰላም እንዴት እንደሚያገኙ አስተምሯቸዋል። አሁን ግን እርሱ አርጅቷል። የከተማውን የተጣደፈ ሕይወት ትቶ በተፈጥሮ አቅራቢያ ባለ ጸጥታ መንደር መኖር ጀምሯል። አንዳንድ ጊዜ ለጎብኚዎች ምክር ይሰጣል። ማርኮ ጉጉትና ተስፋ ተሞልቶ ወደዚያ ሰው ሄዶ ያንን በእድሜ ገፋ ያለውን ሰውዬ ማግኘት እንዳለበት ወሰነ። ምናልባት ይህ ጥበበኛ ሰው በአእምሮዬ ውስጥ ሰላም እንዳገኝ ሊረዳኝ ይችላል ብሎ ማሰበ። ከብዙ ቀናት የረጅምና የድካም ጉዞ በኋላ ማርኮ ወደ ተራሮቹ መንደር ደረሰ። ወደዚያ ሲደርስ በአረንጓዴ ተክሎች የተሸፈነ ትንሽ ቤት አየ። በቤቱ ውስጥ ባለው መቀመጫ ላይ በእድሜ ገፋ ያለው ሰውዬ በጸጥታ ተቀምጦ ነበር። አይኖቹ ተከድነው ነበር። በጣም የተረጋጋ ሰው ይመስላል። ማርኮ ወደ እርሱ ቀርቦ በቀስታ እንዲህ አለው፣ አያቴ፣ አእምሮዬ በጣም ያልተረጋጋ ነው። ማሰብ ማቆም አልቻልኩም ብሎ ነገረው። በልቤ ውስጥ ሰላም እፈልጋለሁ። ሊረዱኝ ይችላሉን ብሎ ጠየቃቸው። ያም ሽማግሌ ቀስ ብሎ አይኖቹን ከፈተ። የተረጋጋም ፈገግታ ሰጠውና እንዲህ አለ፣ እንግዲህ ሰላም እየፈለክ ነው ብሎ ጠየቀው። ከፈለክ አብረኸኝ ና። ከዚያ ማርኮን ወደ ትንሹ አደባባይ ወሰደው። ከዚያም አንድ ብርጭቆ በውሃ ሞላ። እስከ ላይ ድረስ ሙሉ አደረገው። ብርጭቆ በጣም ሞልቶ ነበር። ትንሽ ቢንቀሳቀስ ውሃው ይፈሳል። ብርጭቆውን ለማርኮ ሰጠው። እንዲህ አለው፣ ከዚህ ጀምረ እስከ መንደሩ ዳር ድረስ ሂድ። ከዚያም ተመለሰና ግን አስታውስ፣ አንድም የውሃ ጠብታ እንኳ ማፍሰስ የለብህም አለው። ማርኮ በድንገት ተመለከተው፣ ግን በተቻለው መጠን መሞከር ፈለገ። ስለዚህ ውጥኑን ተቀበለ። ብርጭቆውን በጥንቃቄ ይዞ መጓዝ ጀመረ። አንዳንዶቹም እየተራመዱ፣ አንዳንዶቹም እየሮጡ፣ የሱቅ ባለቤቶችም ደንበኞቹን እየጠሩ፣ ውሾችም እየጮሁ ነበር። ግን ማርኮ ወደ ዙሪያው አልተመለከተም። አይኖቹ በብርጭቆ ላይ ብቻ ነበሩ። ቀና ብሎ በጥንቃቄ እየተራመደ ነበር፣ እርምጃ በእርምጃ። ሰዎች በድንገትም ተመለከቱት፣ ግን ማንም አላስቸገረው። መጨረሻም ማርኮ ወደ ሽማግሌው ሰው ተመልሶ እንዲህ አለ፣ አያቴ፣ አድርጌዋለሁ፣ አንድም የውሃ ጠብታ አላፈሰስኩም። ሽማግሌውን ፈላስፋ ራሱን ነቀነቀና ፈገግ አለ። ከዚያ እንዲህ ብሎ ጠየቀው፣ ጥሩ ነው፣ ግን ንገረኝ፣ በመንገድ ዳር የሚጫወቱት ልጆችን አየ? የውሾችንም ጩኸት ሰማ? ማርኮም ተገርሞ እንዲህ አለው፣ አይ ምንም አላየውም፣ አልሰማውም። ትኩረቴ በብርጭቆ ላይ ብቻ ነበር አለው። አእምሮክ ትኩረቱን ሙሉ ለሙሉ አሁን በሚከሰት ነገር ላይ ባደረገ ሰዓት ለፍርሃት ቦታ የለህም፣ ለግራ መጋባት ቦታ የለህም፣ ለተጨማሪ ሐሳቦችን ቦታ የለህም። አንተ የምታስብበት የነበረው በብርጭቆ ውስጥ ያለውን ውሃ ብቻ ነበር። በዚህ አእምሮ ሙሉ ለሙሉ ጸጥ ብሎ ነበር። ስላለፈው አልተከስክም፣ ስለወደፊቱም አልፈራህም። ቀስ በቀስ ማርኮ መረዳት ጀመረ። ይህ ነበር እርሱ እየፈለገው ያለው ሰላም። ሰላም ከውጪ የምናገኘው ነገር አይደለም። ሰላም አሁንም ብቻ እያሰብን በአሁን ሁኔታ ስንገኝ ስንኖር በውስጣችን የሚገኝ ነገር ነው። ማርኮ ራሱን ነቀነቀና በቀስታ እንዲህ አለ፣ አያቴ፣ አሁን ገብቶኛል። አእምሮዬን ማረጋጋት ከፈለኩ አእምሮዬ አሁን በሚደረገው ነገር ላይ ብቻ ትኩረት ማድረግ እንዳለብኝ በዚህ ቅጽበት ተምሬያለሁ አለው። እውነተኛ ሰላም የሚመጣው በዚያን ጊዜ ነው። ሽማግሌውን ሰውዬ እንደገና ፈገግ አለና ፀሐይ የጠለቀች ነበርና ወፎችም ወደ ጎጃቸው እየተመለሱ ነበርና ማርኮ ወደ ቤቱ መመለስ ጀመረ።
ነገር ግን አሁን እርሱ ያ ያልተረጋጋ ወጣት አልነበረም፣ ተለውጦ ነበር። አሁን አእምሮውን እንዴት ማረጋጋት እንደሚችል ስለሚያውቅ በውስጡ ሰላም ነበረው። ስለዚህ ሁላችሁም አእምሯችሁን ማረጋጋት ከፈለጋችሁ አሁን ባለ ነገር ላይ ትኩረት አድርጉ። ስለወደፊቱም አይደለም ስላለፈውም አይደለም፣ አሁን ባለ ነገር ላይ ትኩረት ማድረግን ጀምሩ። በሌላ ታሪክ እንገናኛለን ከአዲስ ሐሳቦችና ከአዲስ ትምህርቶች ጋር። እስከዚያ ድረስ ደህና ሁኑ። በሰላም ቆዩ።